ውዶቼ ጉሉ ማሻላ ምስራችን ደርሶ እንደዚህ ሆኖልኛል። ጉሉ ማሻላ ተባረከ ረህማን። ዋው ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ በመዳም ኩሽና ምስር ክክ ልሰራ መጥቻለሁ። ያው እንግዲህ እንደምታዩት ነጭ ሽንኩርት፣ ቲማቲም ስለሌለን እንጂ በርከት አድርጎ ሽንኩርቴና በርበሬ ደግሞ የአገር በርበሬ ነው እና ምስሩን ዘፍዝፌ መጥቻለሁ። ዘይት ነው ዘይቱን ነው የምጠቀመው። ሳልሳ ቅመም ደግሞ ከሙን ፍልፍል አስወጥ የነሱን መጨመር ትችላላችሁ። አሁን ቀጥታ ወደ አሰራሩ ነው። ዝጋ ብረት ድስት ያለኝ አያው ቀጥታ ወደ አሰራሩ እንግዲህ ቀጥታ ወደ አሰራሩ ሲሄድ ብስሚላ ዘይት ነው የምጨምረው። ዘይቱን ነው የምጨምረው። ነው የምሰራው ዘይቱን ነው። ከዛም በኋላ ሽንኩርቴን አደርጋለሁ። የከተፍኩትን ሽንኩርት ብስሚላ። በነገራችን ላይ ሽንኩርቱን በስሎ ውሃ ማረግ ትችላላችሁ። ያው እንግዲህ አረብ ሀገር ላይ በእንደዛ አሰራር ስለምንሰራ ነው ብዙዎቻችን። ከዛም ሽንኩርቱን እንግዲህ እሳት ቀነስ አድርጌ እስከሚበስል እጠብቀዋለሁ ማለት ነው። ሽንኩርቱን በዚህ መልኩ እያበሰልኩ ነው። በቃ እስከሚበስል እጠብቀዋለሁ። እሳቱን ቀነስ አድርጌ ልዩ ነው ማሻአላ ነው። ያው ወዶችዬ ከዛም እስከ መጨረሻ ነጭ ሽንኩርቴን አስገባለሁ ማለት ነው። መጨረሻ ማድረግ ትችላላችሁ፣ ግን ያው እኔ አድርቄ ስላልከፈትኩት ብስሚላ። ከዛም እንግዲህ ያዘጋጀሁትን በርበሬ አድርጌ አሸዋለሁ ማለት ነው። በርበሬ እናረጋለሁ። የአገር በርበሬ ነው እንግዲህ እንዳሜ ነው የምንሰራ። ብስሚላ ማስገባው ማለት ነው። በቂ ነው። እዛ በርበሬ ያው ካስገባችሁ ማሸት ልክ ይላችኋል። ግን እጨምራለሁ በረድ። ያው ውዶች እንግዲህ እንደምታዩት ከዛም ሳልሳውን ጨምርና ከድነዋለሁ። ሳልሳና ቲማቲምን ጨምሬ በጣም እንዲበስል ከርነዋለሁ ማለት ነው። ብስሚላ ቀጠፍኩትን ቲማቲም አደርጋለሁ ማለት ነው። እዛውን ከላሉ 5 ደቂቃ ያህል ሳልሳ የተወሰነ ልጨምር። በቃ እሳቱን ቀምሼ መፍጠር ነው። ከደረሰው ልብሰት ነው ተፈትኩትን እንትን እጨምራለሁ። ያው ምስሬን የመዳም ቅመም ደግሞ እንጨምርበታለን ማለት ነው። ከመዳም ቅመም ደግሞ ኩዝበራና ከሚን ፍላሶት ከሙን ምናምን እንጨምርበታለሁ። ጣዕም ያመጣል፣ ሌላ ነገር የለውም ማለት ነው። ወዶች ይሄው ከሙን አደረኩ። ከሙን እና ይሄ ነው ኩዝበራ። እዛ ደግሞ ፍልፍል አስዋድ እና ሰብአ ባህራት የሚባል አለ፣ ያን እንጨምራለሁ። ቁንዶ በርበሬ ማለት ነው የተጠቀምኩትኝ እና ወዶች ይሄን እንጨምራለሁ። ይሄን ባህራት ሰብአ ባህራት አበቃ። እዛ ሸዋለሁ ማለት ነው። ይሄን በየዝቷችሁ
እጨምራለሁ። በቃ እንደዚህ እያደረኩ እሳቱን ቀንሼ አበስላለሁ ማለት ነው። እንግዲህ እንደምታዩት ይሄን ይመስላል። ሌላ ምንም የሚጨምረው ነገር የለም። ሲበስል ደግሞ እመጣለሁ ማለት ነው። እንግዲህ ምስር ወጥ አሰራር በቀላሉ በመዳን ቤት ማለት ነው። እንደውም በመዳን ቤት ያመቻል። ከነሱ ቅመም መጨመር እንችላለን። ይህን ምስሩ ግን ለብቻው ማገንፈል ትችላላችሁ ማለት ነው ውዶች። እና ልዩ ነው። በርበሬ ገዝታችሁም ቢሆን እንግዲህ ግዴታ ከኢትዮጵያ አምጡ አይደለም። ምስሬ እንግዲህ ልዩ ሆና እንደምትበስል እርግጠኛ ነኝ። እናንተ ላይክ ሸር አድርጉ። ዋው ካሁን ጀመረች ማለት ነው። እየተንተከተከ ነው። በቃ ውሃ ትንሽ ጨመር አድርጌ እሳቱን ቀንሼ ተዋለሁ ማለት ነው። ጨው እናደርጋለን መጨረሻ ላይ። ቅቤም ከፈለጋችሁ ቅቤ ዋው ሁሉ መሰማ ተባረከ ነው። እዛ ከታንዶ እሳቱን መቀነስ አለባችሁ። ምስር ስለሆነ ደግሞ ጊዜ እየመጣችሁ ማለት ነው። በለአፊያ እሺ ውዶች፣ እንግዲህ ምስር ወጤ ይሄን ይመስላል። ሁሉ ማሻአላ ተባረከ ረህማን። በዚህ መልኩ ሰርቼ ጨርሻለሁ ማለት ነው። ዋው ልዩ ነው። ይህን ይመስላል። ዋው 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 ሁሉ ማሻአላ ተባረከ ረህማን እና ሰርታችሁ ተጠቀሙ ማለት ነው። እዚህ ደግሞ ያው እንጀራ እየጋገርኩ ነው። ዋው አያችሁ እንግዲህ ሁሉ ነገር የሆነው ነገር ቤት ማለት ነው። ልዩ የሆነው ማለት ነው። አላህ ማሻአላ ተባረከ ረህማን። ውዶቼ ጉሉ ማሻአላ ምስራችን ደርሶ እንደዚህ ሆኖልኛል። ጉሉ ማሻአላ ተባረከ ረህማን። ዋው